እፍታ የተሻለ ኑሮ ፍለጋ። እንቁጣጣሽና መልአከ በሰርግ ባይጋቡም በአንድ ጣሪያ ስር መኖር ከጀመሩ ውለው አድረዋል። በመካከላቸው ፍቅር እንጂ ጠብ አይታሰብም። ታዲያ በአንድ ቅዳሜ ማምሻ እንደ ወትሮ ቡና ተፈልቶ ጨዋታው ደርቶ ቤታቸው ሞቆ በሳቁና በቀልዱ ደማምቆ ሁሉም ነገር አምሮ ሳለ እንቁጣጣሽ እንዲህ ስትል ያልተለመደ ወግ ጀመረች። መልአከ እንቁዬ፣ አንድ ጠቃሚ ነገር ላማክር ፈልጌ ነበር። ምንድን ነው የኔ ሸጋ? እዚህ ኢትዮጵያ ውስጥ ከቶ ሊደላን አልቻለም። ያንተ 700 ብር የወር ደሞዝም የበቃችን አይመስለኝም። ቤት ኪራይ አደቀቀን፣ የታክሲ ወጪ የዋዛ አይደለም፣ የጤፍ ዋጋም ናረ። ኢትዮጵያ ሰርተው የሚሻሻሉበት ሀገር አልሆነም። ወደፊት ላሰብነው የጋብቻችን ድግስ ይቅርና ሳንቸገር መኖር አቅቶናል። ድሆች ባንሆንም ሀብታሞች አይደለንም ብላ በዝምታ ተዋጠች። እንቁ ሞገስ ቆንጆ ልጅ ናት፣ በጣም ቆንጆ። ያዩት ሁሉ ፈዘው ይቀራሉ። አይናቸው ከደማቅ ቆንጅናዋ ጋር አብሮ ይንከራተታል። በአንድ የመንግስት መስሪያ ቤት ውስጥ ተቀጥሮ የሚሰራው መልአከ ታዲያ ይህን አሳምሮ ያውቃል። እሱም እጮኛውን ይወዳታል። በሙሉ ስሟ እንቁጣጣሽ ብሎ ጠርቷት እንኳን አያውቅም። እንቁዬ ነው የሚላት። ከሰርጋቸው በፊት እነሆ አብረው ነው የሚኖሩት። 1 ዓመት ሞልቷቸዋል። ሰርጉ ደግሞ 5 ወር ብቻ ነው የቀረው። በሰርጋቸው መቃረቢያ ነበር እንቁ ይህን የኑሮ ችግር ወግ ያነሳችው። እንቁዬ እወዬ የኔ ውድ ኑሮ ከበደሽ? እንዴት መሰለህ፣ የቤት እመቤት ሆኜ አላውቅም። ስኳር አለቀ፣ ቅቤ ተወደደ ያልኩበት ቀን አልነበረም። እንዳልከው ትንሽ ከበደኝ። ትዳር ፍቅር ብቻ ይመስለኝ ነበር። ለካስ ፍቅር ብቻ አይደለም፣ ኑሮን ማወቅም ነው። ታዲያ ሰርጋችን እየቀረበ ሲመጣ ፈራው። ትዳር ማለት በአንድ ጠባብ ክፍል ውስጥ መቀርቀር መስሎ ተሰማኝ። ሆኖም ኑሮን እንዴት ነው የምንገፋው ብዬ ሳስብ ነው ፍርሃት ያስጨነቀኝ። ሀብታም ከሆን ግን ትዳር ፍቅር ብቻ ይሆናል አይደለም? ሊሆን ይችል ይሆናል። ሆኖም ሀብታም ለመሆን ደግሞ በጣም መስራት ያሻል። ለምሳሌ የኔ 700 በወር አለ። አንቺ ስራ ብትይዥና 400 ወይም 300 ብር ብትጨምሪበት ወደ 1000 ብር እንጠጋለን። በጣም ሳንቀናጣ ብዙም ደግሞ ሳይቸግረን መኖር ያስችለናል። ደግሞ ማን ያውቃል፣ በየመካከሉ የግል ስራዎችን መሞካከር እንጀምር ይሆናል። የገቢ ምንጫችን ካሰፋ ነው ሀብታምነት ቅርብ ነው። የኔ ውድ ወዬ የኔ ሸጋ፣ እኔ ስራ ቢይዝ ኑሯችን ከፍ የሚል ይመስልሃል? በመጠኑ ይለወጣል አይምሰልህ። እንዴት የኔ ቆንጆ፣ 1000 ብር ምን አላት? የጎረቤታችንን ካየን ምንም የላትም። የራሳችን ጎጆ ዙሪያ ካሰብን ግን 1000 ብር ከፍተኛ ገቢ ነው። ይህን ርዕስ ለምን እንዳነሳው ታውቃል? አላወቅኩም እንቁዬ። የተሻለ ኑሮ ፍለጋ እንድንጀምር ብዬ ነው። ለምሳሌ እንዴት? እኔ ለምን ወደ ውጭ ሀገር አልሄድም? ውጭ ሀገር ጀርመን ፍራንክፈርት ላይ አንድ አጎት አለኝ። ባለፈው ሳምንት አንተ ለስራ ፊልድ ወጥተህ ሳለ ደውሎልኝ ነበር። ሊወስደኝ እንደሚችል ነገረኝ። በ3 ወር ጊዜ ውስጥ ሊፈጽመው ይችላል። የግል ሬስቶራንት ከፍቷል። የግል ሬስቶራንት? እኔ እናንተ እንፋቀራለን። ከቶ ማን ይለያየናል? እኔ በጣም እወድሃለሁ አይመስልህም? አዎ ትወጂኛለሽ፣ እኔም በጣም አፈቅርሻለሁ።
በ6 ወር ጊዜ ውስጥ አንተን መንጥቄ ወደ ጀርመን ልወስድህ እችላለሁ። ከዚያ እዚያ ያሰብነውን ሰርጋችንን የጀርመን ሕዝብ ጉድ እስኪል ፍራንክፈርት ላይ እንደግሰዋለን። የጀርመን ሕዝብ ብሎ ቅጭም አለ። የመሄድ ከፍተኛ ፍላጎቷንም ፊቷ ላይ አነበበ። ተጠራጠርከኝ አለች አይኗን እያንከራተተች። አምንሻለሁ ብሎ በጥልቅ ስሜት ውስጥ ሰመጠ። አንተ ያልከኝን ሁሉ ለማድረግ ዝግጁ ነኝ። ባታምኝበትም እኔ ያልኩሽን ልታደርጊ? አዎ። ጥሩ አይደለም። እኔና አንቺ መተማመን ነው ያለብን። እኔ እኮ እወድሃለሁ አለች። እንባዋም ኩልል ብሎ ወረደ። ውበቷ ደመቀ። መልአከ ተጨነቀ። የእንቁጣጣሽን እንባ ቀመሰው። 6 ወር ተለያይተን ሀብታም መሆን ይሻለናል ወይስ እድሜ ልክ በዚህ መልኩ መኖር? ምረጥ። ከተቻለ 6 ወር መለያየቱ ይሻላል። ጥያቄው ግን ካልተቻለስ ነው። ለምን አይቻልም? እንጃ። እኔ መቼም አልከዳህም አይደለም። 100% አምንሻለሁ። ታዲያ ምን ይሻላል ትላለህ? ሂጂና እንሞክር። ግን እኔን ወደ ጀርመን ለመውሰድ ከመሞከር አንቺ ጥቂት ሰርተሽ ብትመለሽ ጥሩ አይመስልሽም? ይሄ ደግሞ በጣም የሚጥም ሀሳብ ነው ብላ በደስታ ጮኸች። በልዩ ፍቅር ላዩ ላይ ተጠምጥማ ሳመችው። እየሳመችውም 6 ወር ሙሉ ሌላ ሳትነካ ትጠብቀኛለህ? አንቺስ ሲል በቀልድ ጠይቃት። እንባዋ ግጥም አለ። እንደገና በፍቅር ተሳሳሙ። ከ3 ወራት በኋላ እንቁጣጣሽ ኢትዮጵያን ለቀቀች። የጋብቻ ቀለበት አድርገው ነበር የተለያዩት። አሁን ተለያዩ። እንቁጣጣሽ አውሮፕላን ውስጥ ስትገባ በእንባ ብዛት አይኗ ሊፈነዳ ደርሶ ነበር። መልአክ አላስቻለውም። ጓደኞቹ እንዳይታዘቡት ሲል ብቻ ግማሽ ሀዘኑን ዋጥ አደረገው። እንቁ ሄደች። እሱ ቦሌ ከአውሮፕላን ጣቢያው ቀረ። በ33ኛው ቀን የናፍቆት ደብዳቤዋ ደረሰው። መልስ ላከላት። በ54ኛው ቀን ጂንስና ስኒከር ጫማ ላከችለት። በምላሹ ረዘም ያለ የፍቅር ደብዳቤ ላከላት። ከዚያ ወዲያ ድምጿም ደብዳቤዋም ቀረ። 4 ወር ጠበቀ። 3 ጊዜ ደጋግሞ ደብዳቤ ላከ። የእንቁ ድምፅ ግን ጠፋ። ተስፋ ቆርጦ ደብዳቤ መላኩን ባቆመ በ2ኛው ዓመት ግን ስለ እንቁ ወሬ የሚነግረው አንድ ሰው አገኘ። ለስራ ወደ ፍራንክፈርት ተጉዞ የተመለሰ ሰው ኖሯል። በወሬ ተነስቶ እንቁጣጣሽ የምትባል አንድ ዘመድ እዚያ ከተማ እንደነበረችው መልአከ ወረወር ያደርጋል። ያ ሰው እንዲህ ሲል ነገረው። ኦ እንቁ ዘመድህ ኖራለች። የፍራንክፈርት አበባ እዚያ ከተማ በሀበሾች ዘንድ ታዋቂ ናት። በአጎቷ ሬስቶራንት ትሰራለች። ሞዴሊስትም ለመሆን እየሰለጠነች ነው። ጀርመንን ፈጥና እንደለመደች ይነገርላታል። በጥቂት ቀናት ውስጥ ብዙ ተግባብተን ነበር። ሚሊዮነር የመሆን ታላቅ ህልም አላት። ብዙ እየሰራች ነው። መልአከ ማዶ ማዶ የአዲስ አበባን የክረምት ሰማይ ትክ ብሎ እየተመለከተ እንዲህ ሲል ጠየቀው። ወደ ኢትዮጵያ ለመመለስ የምታስብ ይመስልሃል? አይ ኢትዮጵያ እንኳን ወደ ኢትዮጵያ ለመመለስ ኢትዮጵያ የሚባል ሀገር ራሱ ረስተዋለች። ጀርመን ህይወቷ ሆናለች። መልአከ ይህን ወሬ ከሰማ በኋላ ለ1 ወር ተኩል ያህል ሰካራም ሆነ። ገንዘቡ ሲሳሳበት ግን ማገናዘብ ጀመረ። የእንቁን ፍቅር ከልቡ አሽቀንጥሮ መጣል እንደማይችል ቢያውቅም ጨርሶ ላለመውደቅ ሲል ሌላ ትዳር ለመመስረት ወሰነ። ወደ ዘመዶቹም የገጠር ቀበሌ ሄዶ አንዲት ኮረዳ አጭቶ ወደ አዲስ አበባ ተመለሰ። ከዚያም ሙሉ ጊዜውን ወደ ስራው በማዘንበል
እንቁን ለመርሳት ጥረት ያደርግ ጀመር። ታዲያ ይህ በሆነ በአራተኛው ወር ስራ ውሎ ሲመለስ ወይኒቱ የተባለችው አዲሷ ባለቤቱ እንዲህ አለችው፣ አንቱዬ እባክሽ አንተ በይኝ፣ ባልሽ ነኝ እኮ እማላእበትን። እሺ ምንድን ነው? ዛሬም ጮሆ ነበር። ይቺ ነገረኛይቱ ማን ነበር የደወለው? ምን አውቄ፣ ድምጡ አይሰማም፣ ተውጭ ነው አለ። ማናት? ምን አለችሽ? ዋ ግኛ ነበርኩ። ጭነት ይለኝ ጊዜ እሳቸው ሲገቡ ጩሂ፣ እኔ አላእም ብዬ ተውኋታ። ማላእበትን። በይሽ ራት አምጪልኝ አላት። ከእንግዲህ ወደ ኋላ መመለስ እንደማይፈልግ እያውጠነጠነ እንቁ በዚህ ወቅት ለምን እንዳስታወሰችው ግራ እየተጋባም በሀሳብ ጭልጥ አለ። ምንም ይሁን ምን ግን በአንድ ነገር እርግጠኛ ነው። ከእንቁ ጋር ያለው የእንጀራ ገመድ ተበጥሷል። ወይኒቱ ከተዋጠበት ሀሳብ መለሰችው። ዛሬ ቄጦ የለም፣ ደግሞ እንዳይቆጡኝ ሽሮውን በልተው ነው የሚተኙት። መልአከ ያልተለመደ አይነት ሳቅ አሰማ። የዋድላድላምተዋ ወይኒቱ በጣም አሳቀችው። በኑሮ የማደግ ስሜቷ ከመንደር ዙሪያ እንደማያልፍ እርግጠኛ ነበር። እናም አንድ ምሳሌ አስታወሰ። አዎ ምሳሌው የሰው አይደለም፣ የእግዚአብሔር ልጅ ነው። የኢየሱስ በአንድ ወቅት የተናገረው። እርሻው ብዙ ሰብል ያስገኝለት አንድ ሀብታም ሰው ነበር። እርሱም በሐሳቡ ይህን ሁሉ እህል የማከማችበት ስፍራ ስለሌለኝ ምን ላድርግ እያለ ያሰላስል ነበር። እንዲህም አለ፣ የማደርገው ይህ ነው፣ ጎተራዎቼን ሁሉ አፈርስና ሌሎች ትልልቅ ጎተራዎች እሰራለሁ። በዚያ እህሌንና ንብረቴን ሁሉ ሰብስቤ አከማቻለሁ። ከዚህም በኋላ ራሴን አንተ ሰው እነሆ ለብዙ ዓመታት የሚበቃ ብዙ ሀብት አለ፣ እንግዲህ እረፍት በማድረግ ተዝናና፣ ብላ፣ ጠጣ፣ ደስ ይበልህ እለዋለሁ አለ። እግዚአብሔር ግን እንዲህ አለው፣ አንተ ሞኝ፣ ዛሬ በዚች ሌሊት ነፍስ ካንተ ትወሰዳለች። ታዲያ ይህ ያከማቸው ሀብት ሁሉ ለማን ይሆናል? Oh